አባ ወይ አብሮኛ ደርስ ብለህ አትርቀኝም ማኔ እኔ ሸምሱ እንደ ሌሎች ወንዶች መስሻለሁ አንዴ ሰጠሽም እያረከሽ መሽ አሜሪካ እጅሽን ከላያችን ላይ አንሺ አለበለዚያ ባናነሳስ I'm a big gangster, America. East Coast, West Coast, I'm Mal Coast, and the gangster is coming. I'm coming like this, my masala. I'm a gangster, he shoot me next. Who get baby too, baby too, ibati umatal. Nilo vechachu. Hey guys, እንዴት ናችሁ? ሁሉ ሰላም፣ ሁሉ ቆንጆ፣ ሁሉ ተማም። እኔ ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ኤማ ቲዩብ በሰላም መጣችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። መልካም ቆይታ ከኤማ ቲዩብ ጋር። አባ አቤት። አንድ ጊዜ የሚሰራ ማሽን ነበር። የኛውን ታስተካክልኛለህ? አስተካክልልሻለሁ። እጂ ተስተካክላለች፣ ግን ከዚህ በኋላ አሰራልሻለሁ። አንድ ጊዜ አረበና ሰው ቆሞብኛል። ቀላል ነገር ነው። ሾርት ነው ያደረገው። አዎ በእውነት አይሻልም ማታ ልሰጥሽ ነው እንደዚህ አስሬ መላጣውን የምስመው ፊት መስራት ነው። አልጠፋሁም አለሁ أعوذ بالله من الشيطان الرجيم أعوذ بالله من الشيطان الرجيم أعوذ بالله من الشيطان الرجيم راسنا كاكتر راسنا مقصد رجعودا واو በርሶ መጀን አባብዬ ምን ይሰራቸው አይረሳቸው አቃለው ምንም አይሳነኝም። ምን እርሶ ምን ይሳኖታል? ያረጉታል። ባካታሽ ቀብጥ ወደ ጉዳይ ግባተ ይማልኩ በጣም እንደው ችግር ምን መሰሎት? አንድ እንደው ጎረምሳ ልጅ ነበረኝ እና እንደው ሴት ብሎ ሊሞትብኝ ነው። እንደው መፍትሄ ካሉት። ሴት ነው ብሎ መወስለት ጀመረ። በተጨማሪም እንደው ቤተሰቦቹ ተዛንለው እንደው ለእናቴ ሽሮ ልግዛላት፣ ዘይት ልግዛላት የለ እንዳለ ገንዘቡን ወስዶ ለሴት ለሷ የሚሰጠው በቃ። አሁን ምረጡ ብቻ ማረገው ሴቶቹ ፊት የቁልቁል ላሳራው። አያያይ እንደው እሱማ ለኔ መከራ ነው። እንደው አባብዬ እንደው እሱ ሳይሆን እንደው እልም አድርጎ እንደው እንዳያሳይ አድርገው ያርጉልኝ። እንደው ሴት የምትባል ነገር ሴትን ሬት ላርግበት። በጣም ጥሩ በቃ በዚህ ተስማምተናል። እንድቻ አጠገባቸው እንደደርስ ነው ማረገው። ያፈሰው ከፈለገ ምን ሆነ ነው አሉ። ጭራሽ በላይ ላይ ሴት ይዘህ መጣህ። እንደ ጥቁር አዝሙድ ከዳቦ ስራ ስር መውጣት ተስኖት እኔኑ እናትህ እኮ ናት። አያያይ እንደዚህ እያልክ ራስን አትሸውድ። ሰርተህ ራስን ብትቀይር ይሻላል። አሁን የሚያጓጓ ነገር የሚደርስ ነው። እስቲ እኔ ልጅ አንዴ ውሃ ነገር አቀብለኝ፣ ደክሞኝ ነው የመጣሁት። እኔ የቷም ሴት ልካኛ አታውቅም። እንድትልከኝ ማለላት ነው። በቃ ራስቶኛል። ጭራሽ አላስታወሰኝም። ኧረ ተይ ግድ የለሽም። ለአባብዬ እንደውል። ትንሽ እንኳን ፓወሩን ቀነስ ያርጉልን። ኧረ ይደውሉ፣ የሆነ ነገር ያርጉ፣ ቶሎ በሉ። ሄሎ አባብዬ፣ በርሶ መጀን ሰርቷል እኮ ስራውን፣ ግን ትንሽ ፓወሩን ቀነስ ያርጉልን። እናቱንም እየረሳ ነው ልጁ። አዎ ይቀንሱልን ትንሽ። እና ጨምርበት ነው የምትለኝ? አራራ አባብዬ ይቀንሱት ነው ያልኩት። ጨምረዋለሁ። እንደማመጣ አንዴ አባብዬ ምንም እንዳታስብ ጨምረዋለሁ። በቃ ይቀንሱት አባብዬ። እየጨመረብኝ ነው ባኮ። አይ አሁን ሳትዋሽ በቃ ጨምረዋለሁ። ጨመርኩት። ኧረ እባክህን አንተ ልጅ፣ እሷ እናት ነች። እሷ እናት ነች። ወሬውን ተይና አንቺ በለው። እኔ ኮረኔል አባት ነኝ። ወንድ ነኝ። ቆይ ላሳየህ እባክህን።
በራስ እጅ እንዴ ቲቪ ነው የሚቀዳው እንዴ? ምን እያደረክ ነው? ያንን ቲቪ እኮ ነው። ምንድን ነው የምታደርገው? ልክ እንደ ጎረቤታችን አይነት ቲቪ ፍላት ታደርጋለሁ ብዬ ነው። እሺ አርድ ፋዘር ሲኖር ይላል። ሄሎማ ሄሎ፣ የቱ ነህ ነው? ከጓደኞቼ ጋር እኮ ከከተማ ወጣ ብዬ ነው። ምን እና አትመጣም? አዎ መመጣ አይመስለኝም፣ አድራለሁ። እኔ ያገባኝም ራስ ለአባት ንገረው። እንካ ሄሎ፣ የቱ ነህ ነው? እዚህ ነኝ አባዬ። አስበህ ነው አንተ ከተማ ውጪ ወጥቶ መዝናናት ደስ ይላል። እናቶች የቻሉት ጉድ ብዙ ነው። እድሜና ጤና ለእናቶች። አባ ወይ አብረኛ ደርሽ ብለህ አትርቀኝማ። ማኔ እኔ ጃምሱ እንደ ሌሎች ወንዶች መስሻለሁ። አንዴ ሰጠሽም እያረከሽ ምሽ አንዴ ሻረከሽ ምሽ ወገኖች ስለ መድኃኒዓለም ወጣት ነኝ ሰርቼ ማልበላ የኔ አባት ሲያሳዝን። የኔ አባት ዋሽብኝ አባ ምን ሆነ? አንዴ ሰጠሁት ብለሽ ነው አይደል? ያው በደል እኔ ላይ ምን ሆነ ነው? ዋሽሙብኝ አባማ። ይሄን መቀበል አልችልም። ከጥቅም እንዳለሽ ሁለተኛ አልፈልግሽም አባ ምክንያት ፊስታሊሽ ነው እንዴ? ነው አሁን እኔ እኮ ስራ በስራ ሸነግማሪ። ኧረ ሻባቡ ዛሬ ባዱጅ እንዳልገባ ፈጣሪ ያሰክቶታል ነው። ኧረ ያ ሽማግሌ ማይበል አንተ ዛሬማ ባዱጅን እንዳልገባ በቃ ፈጣሪ ብለ እኔንስ እንደው የሚገርም እኮ ስልኬን ሽፋን እኮ ነው የወሰደው። ስልኬን ሊወስድ እኮ ነበር። ይሄ ምንድን ነው? አንተ ሌባ አንተን እኮ ነው ፍራንክ ላረግህ እኮ ነው። ጋሽ አዲስ ተጀምሮ የለ ታዲያ ይሄንን ልትወስደኝ አይደለም። ለምሳሌ እንደዚህ አሁንም ፍራንክ ሊያደርገኝ ነው። ምንድን ነው ይሄ ልጅ? ያ ሽባ በቃ አሁን እኮ ባልበላ ጠብ የከተማ ልጅ ነው ሸፈንፈን አቦ ቶሎ የሚያመጣ ይሆን ያምጣ። ምን እንደዚህ አይነት ቀን እስቲ ነው እንደ ስልኬ ወሰደው እንደ ስልኬን ደስ ይላል። ትናንትና ማታ ኳስ አያ? አዎ እንዴ መጠርጠሩስ ሲጀመር እኮ ይሄንን ቲም መደገፈው በምክንያት ነው። 4-0 ወስዶ ሰጠት አደረገልኝ። መቼ ዘመን ያየው ኳስ ነው 4-0 እኮ ነው ያለቀው። አንተ ደግሞ ጨበሬው ልጅ አንድ አይነት ጎል እኮ ነው ሜሲ አሲስት አድርጎለት ያገባው። ሜሲ ደግሞ ሜሲ ዩናይትድ አንድ አይነት ኳስ አሲስት ያደረገችው ማለት ነው። የምር ትክክለኛ ጎት ነች። የጀማሪ ነገር ይኸውልህ ምን መሰለህ፣ የአንዱን ጎል ሪፕላይ ነው ያየኸው። እሺ እና ደግሞ ሜሲ አይደለም ጋርናቾ ነው። እሺ እና ታካብዳለህ። እቺን አወኩ ብለህ ደግሞ ጥቁር የለበሰው ሰውዬ ምንድነው 10 ጊዜ እያስቆመ ቢጫ ካርድ የሚያሳያቸው? ራሱን እንደ መንግስት ነው ዳኛ ነው ይዞ መቀወር ነበር። አረ ዳኛ ነው። ዳኛ ነው እንዴ? ቢሆንስ ግን በጸባይ ያሳያቸውም እንዴ? ምንድነው ጓሚለው ደግሞ ረስቸው ጎሉ ጋር የቆሙት ሁለቱ ሰዎች የሆነ ሳለ ባስኬትቦል መስሏቸው በእጅ ነበር ሲጮት ነበር። ወይኔ ነው ዛሬ ፈርዶብኛል። በረኞች ናቸው ለነሱ ይፈቀዳል። ኦኬ ደግሞ እንትና ማነው ይሄ ኡመዱግሪ ጸጉሯን አሰድዳ ገብታ በደንብ ነበር እኮ ሲከላከል የነበረው። ምን ያደርጋል ሃላንድ የሚባል አውሬ እያለ ወስዶ ከተተላቸው። እሺ አሁን ቆይ ሳላ ያንን ኳስ መመለስ ከብዶት ነው? ወይኔ ጉድ። ሄሎ፣ አቤት። ማን ልበል? ዶክተር አመላላሽ ሰላም ነው? የማን አባ ነው አመላላሽ? አንተ ዶክተር አስመላሽ ነኝ። ማን ነህ? አላወቀኝም እንዴ? አስታጥቄ ነኝ። ምንቄ?
አስታጥቄ የረሳኝ እንዴ? እንደውም ባለፈው ጆሮዬን አሞኝ መጥቼ የሽንት ምርመራ ያስፈልግ የመድኃኒዓለም ያለ አንተ እኔ ነኝ ጆሮህን አሞ የሽንት ምርመራ ማዘልህ። እሱ ይገርምሃል እንዴ ጭራሽ ውጤቱን እኮ አይተህ እርግዝና ሊሆን ይችላል ጆሮህን የደፈነው አስወርደው ሁሉ አስወርደው። ኧረ በፈጠረ የሰው ስም አታጥፋ፣ የሰው ስም አታጥፋ ምናምን ትላለህ እንዴ? ጆሮዬን አጥፍተህ ጆሮ ምን ሆነ ሰውዬ? ይኸው እየሰማኸኝ አይደል እንዴ? እና ዛሬ እኮ ሰኞ ነው፣ ቅዳሜና እሑድ ነው። የአንተ ጆሮ የመንግስት መስሪያ ቤት ነው እንዴ ቅዳሜና እሑድ ብቻ የሚዘጋው? ልትከራከሪ ነው እንዴ? ጭራሽ እኔን የማውቀው በሽታ ይናንተ። ይኸውልህ ወንድሜ ጆሮ የሰንበት ቀንን እየጠበቀ የሚዘጋ ከሆነ ይሄ በሽታ አይደለም ሰይጣን ነው። እሺ ጸበል ሂድ። ሙስሊም ነኝ። አቦ የራስህ ጉዳይ። ምን አባ ፈልገህ ነው የደወልከው? ትሳደባለህ እንዴ? ጭራሽ ቆይ የጆሮ ነው የበረሮ መድኃኒት ነው የሰጠኝ ጆሮ እንደፈነው እያልኩህ እኮ ነው። አንተ ሰውዬ አይምሮ ነው እንዴ የተደፈነው? አይገባህም? ሰው ተሳስተሃል። ወይኔ አስታጥቄ። ቆይ አንተ ሰውዬ ቅመህ ነው እንዲያከምክ? ምንድን ነው የምቀመው? ስኳር ልበልህ? አንተ በእና እንደዚህ ኩር ትሰራኛለህ? ቆይ ምን የርቀት ነው እንዴ የተማርከው? እኔ አሁን ወሬ አልፈልግም፣ ተጎድቻለሁ። ካሳ ነው የምፈልገው፣ ካሳ ያስፈልገኛል። ኧረ ተው እና ምን ችግር አለው? ስልኩን ልስጥህ። የማንን? የካሳን ነዋ። ነግሬሃለሁ። ከዚህ በኋላ በዚህ ስልክ ብትደውል መለተው ምን ሆናለሁ? ያው አላነሳም ልልህ ነው። እና ግን ዶክተር ቤተሰብ ሰላም ነዋ? ሊያዝ ከደወለው በላይ ዶክተሩ ራሱ አዝግ አይደል እንዴ? ዋው አረ ዶክተር አሜሪካ እጅሽን ከላያችን ላይ አንሺ፣ አለበለዚያ ባናነሳስ ባናነሳስ አስጨርሽና እንዴ። እኔ እኮ አሜሪካ ግርም ብትይ ነገር ገና አውርተን ሳንጨርስ ጉሮሯችን ላይ የምትቆሚው ነገር ነው እኮ እንዴ። እኛ ያለው እጅሽን ከላያችን ላይ አንሺ፣ ልብሳችንን እንኳን እንቀይርበት። ከዛ በኋላ አንቺ ካልደከመሽ እግርሽንስ ብጭኝ። ልብስ መቀየር ማይቻልበት ሀገር አይሺ ብያ ምንም ማለት ምን ጠብቃችሁ ምንም I'm a big gangster, America. East Coast, West Coast, I'm Mal Coast, and the gangster is coming. I'm coming next. This is my masala. Zarab, zarab, I'm a gangster. Shoot me next. Yeah, that is a gangster. I'm big gangster, America, and every people is know me. I'm gun. My people this way, this way, this way, this way. Another people is ለምን በእንግሊዝኛ ነገርኝ? አማርኛ አውቃለሁ። ምን አለ? አውቃለሁ። እንደገና በአማርኛ አትንገረኝ። በእንግሊዝኛ አልገባኝም። በአማርኛ ያው ያልሆንኩትን የእናንተ ሀገር እንሆናለሁ ብዬ። ማነው ስምህ? ማቴዎስ ይባላል። ማቴዎስ ፍልፍሉ ነኝ። ልዋሽ ነበር። እሺ እደውልልሃለሁ። ሰላም ሁኑልኝ። ደህና ሁን። ኦኬ ጋንግስተር አንደኛ ብሎ አንደኛ ኧረ ግን ፍልፍሉ ይለያል። አይ ጋንግስተር እቺንቁራሪቷ ለእኔ ጥሪ ያቀረበች አይደለም ለህዝቡ ብዬ ማርሻል አርት ለማሳደግ ብዬ እኔ ተስማምቻለሁ። ለህዝቡ ብዬ ማለት ተስማምቻለሁ። ተዘጋጂ አንቺ ና ፈርምሽ ፈርም። አይ እኔ ገና ኡምራም ላረገ ከዛ በፊት ነው ገና እኔ ተውበት አድርጌያለሁ። እኔ ከፈጣሪም ጋር እንትን ማለት 10 ሚሊዮን ትከፍላለህ? እከፍላለሁ። 10 ሚሊዮን እከፍላለሁ። ና ክፍል ትራንስፈር አይቻልም። እኔ ፕሮፌሽናል እንደዚህ አይነት የወረደ አሰራር አይመቸኝ። ትራንስፈር አይቻልም። ና ኪስ ውስጥ አድርግልኝ 10 ሚሊዮን። ኧረ 10 ሚሊዮን እኮ ነው አንተ። እንደዚህ አይነት አሰራር አይመቸኝ። ሲጀምር እኔ አይመጥነኝም። እኔ ፕሮፌሽናል ራሱ እናንተ የወረደ አሰራር አይመጥነኝም። ባለፈ ሪንጉ ሊቀየር ራሱ 15 ደቂቃ ነው የፈጀው። ይሄ ምን የሚያሳየው ፕሮፌሽናል አለመሆናችሁ ነው። ስለዚህ አም ሳቪጅ አም ፕሮፌሽናል እንደዚህ አይነት አሰራር አይመቸኝ። ስለዚህ የምታደርግልኝ ከሆነ 10 ሚሊዮን ና ኪስ ውስጥ አድርግልኝ። እኔ ሲጀምር አልጮት። ኧረ ትራንስፈር ይገባልሃል። አንተ ምን ፈርተህ ነው? አልጮትም። ኧረ አሽሙር። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። የተሰማችሁትን ሀሳብ ኮመንት ላይ ማስቀመጥ እንዳትረሱ። በድጋሚ ቪዲዮ ልትልኩልን የምትፈልጉ ሰዎች በእነዚህ አካውንቶች ቪዲዮ ልትልኩልን ትችላላችሁ። ፎሎ ማድረግ እንዳትረሱ። በቪዲዮ የተሰማችሁን ስሜት ኮመንት ላይ አስቀምጡልን።
በዛውም ፎሎ አድርጉ። ይሄንንም አካውንት ሰብስክራይብ በማድረግ ደግፉን። ሼር በማድረግ ብዙ ሰዎች ጋር እንዲደርስ አድርጉ። ታይ ሳምንት ድረስ ዋላ ኤማን